የጸጋ ስጦታ ይላኳል። ጭራሽ በሰው ጭን ላይ ለመቀመጥ ስጦታ ያስቀምጣል። ጭን አላቸው ብሎ ነው የሚያስቀምጠው። አምላክ ጭን አለው ብሎ እያስቀመጠ ነው። የውስጠኛው ክፍል ማለት ነው፣ የእግራችን የውስጠኛው ክፍል ማለት ነው። ከዛ አሁንም ቀጠለ። በዚህ ብቻ ደግሞ ቢያበቃና በዚህ ብቻ እንትን ቢል እንደው በቃ ችግር የለውም ተሳስተው ነው ምናምን እንላለን። ይሄ ጥፍር እርስ ምናምን ቅድም አሳይቷቸዋል። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል አለ። ኩላሊት ያጀማ ኪድኒ ብለን የምንጠራው ኩላሊት፣ ለኩላሊታችሁ ሰላምታ ይገባል። ምን ያደርግለታል አምላክ? ኩላሊት የምናለው ሜንቴን የሚያደርገው ሰውነታችን ሜንቴን የሚያደርገው ነገር ስላለ ውሃ የማጥራት ፕሮሰስ ስለሚሰራ ምን ያደርግላቸዋል? ኩላሊት ለእነዚህ ሰዎች ለእነዚህ አካላት ምንም ጥቅም የለው። እንግዲህ እንደምናውቀው ግን ኩላሊት አላቸው ይላል። ማሳረጊያ ደግሞ አድርገው አምላክ እምብርት ጨምራለሁ ማለት ነው። አዳም ያለው አይነት እምብርት አምላክ አለው። በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባላል። እምብርት አላህ ያሳያችሁ። እንግዲህ እምብርት አላቸው ብሎ አስቀምጧል። ይሄ አንድ መጽሐፍ ብቻ ነው። ገና እነዚህ መጽሐፍቶች ምንም አልተከፈቱም፣ ሁሉም ማለት ነው። አንድ መጽሐፍ ብቻ ነው ከፍተን እያሳየን ያለው። በዚህ አንድ መጽሐፍ ላይ ግን ይህ ሁሉ ጉድ አለ ማለት ነው። አዝናለሁ። ኢብሮ መቀጠል ትችላለህ። ኢብሮ ቆይ፣ ኢብሮስ ማለት ነው። አብራክ ታውቃላችሁ? አዎ፣ አብራክ እስቲ ያሳየን። አብራክ ምንድን ነው? እንዳትቀሩ። አብራክ አደራ። እሺ ተቻለ ያደማ ቃሉ እንዳትስሙ። ያው በውስጣችሁ አስቡት። አምላክ ማለት ያ ነገር ሙስሊም ካለ መጽሐፍ ያወራ። ይሄን ነው የደበቋችሁ። ክርስቲያን በደንብ አዳምጥ። ይሄን የደበቁ አሁንም ገና እናሳያለን። እሺ ጀዛከላ ሂምሩ በጣም እኔ ደግሞ ዛሬ ፍትህ ላይ ነው ደግሞ እኔ የማነሳው ፍትህ ላይ ነው። አንድ 3-4 ጥቅሶች አነሳለሁ። ፍትህ ላይ ነው ማነሳው። እሺ ልብ አድርጉ። ያለው ኦሪት ዘሌዋውያን ላይ ነው። እንግዲህ ሰዎች አምላክ ጋር የአምላክ ጉባኤ የሚገቡት በምን እንደሆነ መስፈርቱን እግዚአብሔር ሊያስቀምጥልን ነው። እንግዲህ እግዚአብሔር ያኔ ተጸጽቶ አሁን አደረገ ምናምን እንዳትሉኝ አደራችሁ። ይህንን መስፈርት መጀመሪያ እንዳታቀርቡልን። መስፈርቱ እግዚአብሔር ኦልሬዲ አልቧል። ያቀረበውን ነገር እንቀበላለን። ያኔ ሆን አሁን አምላክ አይሳሳትም ነው። ሰው ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናግረዋል። በዛ ዘመን ብትሆኑ ምን ትላላችሁ? ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ እውር እንዳትመጣ፣ እውር ከሆንክ እንዳትመጣ እግዚአብሔር ቤት። አንካሳ የምታነክስ ከሆንክ ምናምን እንዳትሄድ። አፍንጫ ደፍታጣ፣ አፍንጫ ችግር ካለበት ጎራዳ ምናምን ከሆንክ ጭራሽ አፍሪካዊ ምናምን እንዳለ ፊሊፒንስ ቻይኒዝ ፒፕል ምናምን እንዳለ አይገባም። ልበር ትርፍ አካል ያለው ይሄ ትርፍ አካል 6 ሰዓት 10 እጅ ምናምን ካለ ምና አትገባም። ወይም እግረ ሰባራ አጋጣሚ እኮ እግር ቢሰበር ምናምን አገባም እግዚአብሔር ጉባኤ። ከዛ እጀ ሰባራም ከሆነ በቃ የልብህን አይደለም የሚያዩ አካል ነው የሚታየው። ጎባጣ ጉብጠት ካለብህ ወይም ድንክ ይህ እንግዲህ ፈልግ አይደለም አጭር ያደረገው ራስን ቀጥቅጠህ። አይነ መጭማጫ እንግዲህ ታውቃላችሁ እነ ቻይና ጃፓን እነዚህ ሁሉ አይገቡም። እከካም የከት ችግር ካለብህ፣ ቋቁቻ ካለብህ ወይም ደግሞ ጃንደረባ ማለት ታውቃላችሁ ብልቱ የተቆረጠበት። በማንኛውም አይነት ሁኔታ ሰዎች ብልታቸው ሊቆረጥ ይችላል። ስለዚህ ነውረኛ እንዳይቀርባል። ለምንድን ነው የማይቀርበው ታውቃላችሁ? ነገር ግን ነውረኛ ነውና። ሲጀመር ነውር ነው እንዴ? ይሄ አለመኖር ነውር ነው እንዴ? አንካሳ መሆን ነውር ነው? እውር መሆን ነውር ነው? እሺ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። እንዳያረክስ ብራዘር ታረክሳለህ እያለ ነው መጽሐፉ። ምንድን ነው የሚሻላችሁ? እንዳታረክስ ነው በቃ አንተ ታረክሳለህ። ኦኬ ልቀጥል። አንድ ጥቅስ 2 ጥቅስ ነው የምጨምርላችሁ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እና 2 ላይ ምን ይላል? እኛ አይደለም የኢብራሂም መጽሐፍ አይደለም ይሄ ጋይስ፣ የአምላክ መጽሐፍ ነው። ይኸው መጽሐፉ ይኔ አይደለም። ቀቁ ሊላው ያው እንግዲህ እኔ አላነበውም። ይሄኛው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ምንድን ነው ችግሩ ነው ማለት? ብልቱ መቆረጥና መቀጥቀጥ፣ ይሄ ነገር መቀጥቀጡ ምንድን ነው ከእግዚአብሔር ጋር የሚያገናኘው ነገር? ምንም የሚያገናኘው ነገር የለም። እንዴ ለምንድን ነው አይግባ የሚባለው ነው ጥያቄያቸው። ፍትህ ነው ወይ? አይደለም።
ዲቃላ ወደ እግዚአብሔር ጉባኤ አይግባለ። ምን አጠፋ ዲቃላው? ያጠፉት እኮ እናትና አባቶች ናቸው። ዲቃላው ምን አደረገ? እናትና አባቱን አልተባበረም፣ አንሶላ አላጋፈፋቸው። ምንድን ነው ጥፋቱ? ልጁ የተወለደው ምን አገባው እሱ? እስከ 10 ትውልድ ነው የማይገባው። ደግሞ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባለም። ዋይ ምን አረገ ይህ ሰውዬ? ይሄ ልጅ ምን አረገ? እውነት አምላክ ፍትሃዊ ነው ወይ? በጣም ትልቅ ጥያቄ ነው ያለን። ስለዚህ እንግዲህ እኔ ጥያቄ በጣም ከባድ ነው። ይሄ አሁን እዚህ ጋር ያሉት ሰዎች የማይገቡበት ምክንያት አልተገለጸልንም። ሶስተኛ የመጨረሻ ብዙ ነገር ነው ያለው። እንደ ነገር ግን 3 ላንሳና ይበቃኛል ማለት ነው። ሌሎች ወንድሞች ይቀጥላሉ። አንደኛ ሳሙኤል አይ ቲንክ ሁለተኛ ይመስለኛል። ኦፕስ እሺ፣ እንትኑ ሄደ። ቆይ አንድ ጊዜ የታለ ይኸውና። እሺ አይ ቲንክ ሁለተኛ ሳሙኤል ምዕራፍ 11 ላይ ከቁጥር አይ ቲንክ 4 አካባቢ ይጀምርና ታሪኩ ይነግረናል ማለት ነው። እንግዲህ ዳዊት ታስታውሱ እንደሆነ አንድ የደፈራት ሴት ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰው ኦኬ፣ ጉዳዩ ከዚህ ነው የሚጀምረው። እነሆ እንዲሁም ሆነ እነሆ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች አለ። ሰዎችን ሴት አያትና ራቁቷን ሲያያት አስጠራት። እንግዲህ ነብይ ነው፣ ልብ አድርጉ። አስጠራት። አረቺ እኮ የኦሪዮ ሚስት ነች አሉት። ያው የኦሪዮ ሚስት ቤርሳቤ አለች። ምን አረ አይመለከተኝም። ዳዊት ጠርቶ አመጣት። ተኛ ከእሷ ጋር ከርክሰቷም ነስታ ስለነበረ ከእሷ ጋር ተኛ። ሰው አስገደዳት። ሴቲቱም አረገዘች። አሁን ዳዊት እንግዲህ በቃ ባልየው ሲመጣ በቃ ምንድን ነው ያደረገው? ከአንዳንድ ማለት ነው ለባልየው ደብዳቤ ጽፎ በእጁ ሰጠው። በራሱ እጅ ማለት ከፍቶ እንዳይነግሮ። ከዛ በኋላ ለጀነራሉ አስላከ፣ እንዲገደል አደረገ ማለት ነው። ኔክስት ምዕራፍ ላይ ነው አሁን ትልቁ ቁም ነገር ያለው። ሁለት ወንጀል ሰርቷል ይህ ሰውዬ ዳዊት። እንግዲህ ዳዊት ምን አደረገ? አንደኛ ሴቲቱን ደፍሯል ያለ ፍቃዷ። ሁለተኛ ደግሞ ምን አደረገ? ሰው ገሏል። እግዚአብሔር ምንድን ነው ነው? አሁን ፍትህ ነው ጥያቄ፣ ፍትህ ነው። እንግዲህ እግዚአብሔር ምን አለ? ተመልከቱት ዳዊትን ሲለው እግዚአብሔር እንዲህ አለው፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልኩልህ አለው። ሚስቶች ማን የሰጠው? እግዚአብሔር። ያው እግዚአብሔር ሚስት ይሰጣል። የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። ምን ሚስት ጨምርልህ ነበረ። ከዛስ አሁንስ በፊቱ ክፉን ነገር ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጢያዊ ኦሪዮንም በሰይፍ መተህ ሚስቱን ለአንተ ሚስት ሆነ ዘንድ ወስደሃል፣ እሱንም በአሞን ልጆች ሰይፍ ገለሃል አለው። ስለዚህ አቃለኛልና ኬጢያዊውንም የኦሪዮ ሚስት ለአንተ ሚስት ሆነ ዘንድ ወስደሃልና ለዘላለም ከቤት ሰይፋት አይቀርም አለው። እግዚአብሔር እንዲህ ይላል። እንግዲህ ፍትህ ሊሰጠን ነው። እንግዲህ ያጠፉት ሴቶቹ ሳይሆኑ ዳዊት ነው ያጠፋው። አሁን ዳዊት ሊቀጣ ልናይ ነው። እንግዲህ ልብ አድርጉ። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ። እሺ ወስዶስ ምን ሊያደርጋቸው ነው? ለዘመድ እሰጣቸዋለሁ አለው። ከዛስ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። ዋት አንዴ እግዚአብሔር ያስደፍራቸዋል። ምንድን ነው ያጠፉት? እንዳውም ምን አለው እግዚአብሔር? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ሱብሓነላህ። እኛ እንደዚህ አይነት አምላክ አናውቅም። በቀለኛ ያላጠፋን የሚቀጣ አምላክ አናውቅም። አላህ ምን ብሏል ቁርአን ላይ? ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። አንደኛዋ ነፍስ ያላጠፋች ስትሆን የሌላኛዋን ነፍስ ወንጀል አትሸከምም። ተግባባን? ሰው እነዚህ በምን ጥፋታቸው ነው? ሴቶቹ ባላቸው ማግጦባቸው እንዲሁ ራሱ ተበድለዋል፣ በደል አለባቸው። ይሄ በደላቸው ሳያንስ እግዚአብሔር ደግሞ አደባባይ ላይ ወስዶ አስደፈራቸው። ይሄ ነው አምላክ፣ ፍትሐዊ አምላክ። እራሳችሁን መርምሩ ክርስቲያኖች፣ መጽሐፋችሁን አንብቡ። ስለዚህ አመሰግናለሁ። ጊዜውን አልውሰድ፣ ይበቃኛል። ጀዛከላሁ ኸይረል ጀዛ። ያ ጀማ አሁን ኢብራሂም ያሳየን ነገር ምንድን ነው? አምላክ ሴቶችን ህዝብ ፊት አስደፍር ነበር። መጽሐፈ ሳሙኤል ላይ የእግዚአብሔር ቃል ላይ ነው ያለው። አምላክ ፍትህ አያደርግም እንዴ? ፍትህ ይባል ነገር አያውቅም? ባላቸው ዝሙት ሰርቶባቸው ባላችሁ ዝሙት ሰርቷል ብሎ ምንም በማያውቁት ነገር እግዚአብሔር አሰልፎ አስደፈራቸው። ዚስ ኢዝ ናት ፌር። ይሄ ፌር አይደለም፣ ያዙልኝ። ሁለተኛ ደግሞ ይዘው ተያይዞ መሰለኝ ማሳያችሁ መጽሐፍ ቅዱስ እግዚአብሔር ስለምንድን ነው የሚናገረው?
ምሳሌ አምላካችን ቁርአን ላይ ስለ ጀነት፣ ስለ ጀሃነም፣ ስለ እርሱ፣ ስለ ህግ ይናገራል አይደለ? እግዚአብሔር መጽሐፍ ቅዱስ ላይ ምን ይናገራል? ተመልከቱ የሚናገረው። ዝም ብዬ ልክፈት፣ ወደዚያ ዝም ብዬ ልክፈት። ተመልከቱ እንደሚያወራ መጽሐፍ ቅዱስ። ይሄን አላነበውም። አይ ቲንክ ማንበብም አለብኝ መሰለኝ፣ ግን ይከብዳል። ክርስቲያን ወገን ይከብደኛል ለማንበብ፣ ግን መጽሐፍ ላስተምር እፈልጋለሁ። ይቅርታ ታደርግልኛል። የእግዚአብሔር ቃል የማነበው እንዳይደብርህ እሺ። መጽሐፍ ቅዱስ ያው ምን ይላል? የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው። እምብርትሽ የወይን ጠጅ እንደማይጎልበት እንደተጠነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። ሁለቱ ጡቶችሽ እንደ ሁለት መንታ ሚዳቋ ግልገሎች ናቸው እያለ እግዚአብሔር ስለ እንትን የሚያወራው መጽሐፍ ቅዱስ ላይ። እግዚአብሔር ለምንድን ነው ስለዚህ አይነት ነገር የሚያወራው? ስለ አንድ ሴት እንትን ጥያቄ የሚሆን ይሄ እዚህ ውስጥ ምን ያደርጋል? ይሄ እኮ ሁለት ፍቅረኛሞች የሚያወሩት ሚስጥር እኮ ነው። ከዛ የሚያዘው ነገር መሳች ሴቲቱ ምናች ይሄን ሰማች። ላይ ሴቲቱ ተመክቶ ያለችውን ልጅ ወንድሜ ና ወደ መስኩ እንሂድ፣ ወይኑ አብቦ እንደሆን እንመልከት፣ በዚያ ጡቶቼን እሰጥሃለሁ። ዋት ዘ ሄክ ምን እየተከናወነ ነው ያለው? እግዚአብሔር ውስጥ ምን እዚህ ውስጥ ምን አስገባው? ያጀማ ወንድየው እንትንሽ ያምናል አላት፣ እሷ ደግሞ እሰጥሃለሁ አለችው። ከዛ ተመልከቱ፣ በዚህ እኮ አታቆም፣ በዛ አታቆም። ቀጥላ ማያች ተመልከቱ። ቀጥላ ምን አለች? እኔ ቅጥር ነኝ እንደ ግንብ ናቸው ትላለች። ምን ማለት ነው? እግዚአብሔር ምንድን ነው ዝጋዬ ይሄ የሚያወራው? ከዛ የሚያዘው ግን መሳቸው እግዚአብሔር ስለዚህ ሁላ ነገር አውርቶ በየትኛውም የመጽሐፍ ቅዱስ ክፍል ላይ እኛ አምላኮች ሶስት ነን ብሎ አያውቅም። ሰምታችሁኛል? እግዚአብሔር ስለ ሴት ዕቃ መቀመጫ ምናምን አውርቶ ግን መጽሐፍ ቅዱስ ላይ ስለ ስላሴ አልተናገረም። እኛ